12 በወራዊው ቅዱስ ሚካኤል መታሰቢያ ቀን ርሆተ ሰማይ ወይም ሰማይ ይከፈታል። በዚህ ጊዜ ሁላችሁም ብትጠመቁ እንዲሁም በሌሊት ተነስታችሁ ብትጸልዩ ጸሎታችሁም ያለምንም እንከን ይሰማል። በዓመት ውስጥ ሰማይ 7 ጊዜ እንደሚከፈት የኢትዮጵያ ሊቃውንት ይናገራሉ። በኢትዮጵያውያን ሊቃውንት ምርምር መሰረት በዓመት ውስጥ 7 ጊዜ ሰማያት ይከፈታሉ። ይህም ርሆተ ሰማይ ወይም የሰማይ መከፈት ይባላል። በእነዚህ ዕለታት የፈጣሪ በረከት ለምድር በምህረት ይታደላል። ነገር ግን በተሰበረ ልብ መንበርከክን ይጠይቃል። የምህረቱ ብዛት ጥልቀቱ የማይለካው ፈጣሪ ምንም እንኳን የይቅርታ እጆቹ በየዕለቱ የተዘረጉ ቢሆንም ያስቀመጠውን መርህ የሰማይ መከፈት ዕለታት ራሱን ለማደስ በንስሐ ቢቀርብ ምህረት ይጎበኘዋል። ለመሆኑ 7ቱ የሰማይ መከፈት ዕለት የሚባሉት እነማን ናቸው? የመጀመሪያው ጥቅምት 20 ነው። ከዛ ታኅሳስ 12፣ ከዛም በኋላ መጋቢት 26፣ አራተኛው የካቲት 4፣ አምስተኛው ግንቦት 18፣ ስድስተኛው በሐምሌ 10፣ የመጨረሻው ጳጉሜ 2 ናቸው። ሊቃውንት እንደሚሉት ፈጣሪ የሥነ ፍጥረት መጀመሪያ 6ቱን ቀናት እና ለዕረፍት እንድትሆን የፈጠረችውን ሰንበትን በማሰብ በዓመት 7 ቀን ምህረትን ያዘንባል። እዚህ ጋር በሚገርም ሁኔታ የ2018 ታኅሳስ 12 ቀን 2 ትላልቅ ነገሮችን በውስጡ እንደያዘ እንመለከታለን። አንደኛው እንደሚታወቀው ታኅሳስ 12 ወራዊው የቅዱስ ሚካኤል መታሰቢያ ቀን ሲሆን ቀኑ ደግሞ ሰንበት ላይ ይውላል። ይህ ደግሞ በቀኑ ከሰማይ መከፈት ክስተት ጋር ተዳምሮ ጉዳዩን ተራ ግጥምጥሞሽ አያደርገውም። ታዲያ በዚህ ቀን ጸሎት ማድረግ ያስፈልጋል። ቅዱሳን መላእክት የሰውን ልጆች ጸሎት፣ ልመና ያለ ከልካይ ወደ እግዚአብሔር የሚያሳርጉበት ቀን ስለሆነ ነው። እንዲሁም ሊቀ መላኩ ቅዱስ ሩፋኤል እንዲሁም ሊቀ መላኩ ቅዱስ ሚካኤልና ቅዱሳን መላእክት የዓመቱን የጸሎት መዝገብ የሚከፍቱበት ቀን ስለሆነ ነው ርሆተ ሰማይ የተባለው። በእርግጥ በንስሐ ሆኖ ለሚጸልይ ሰው ለርሱ ሁሌም የሰማይ ደጅ የተከፈተ ነው። ከቀናት ተለይተው እነዚህ 7 ቀናት የሰማይ መስኮቶች ወይም ደጆች በሙሉ ይከፈታሉ። የምዕመናንም ጸሎት በተለየ ሁኔታ የሚያርግበት ጊዜ እንደሆነ ሊቃውንተ ቤተ ክርስቲያንም ይናገራሉ። ስለዚህ በዚህ ቀን ማለትም ታኅሳስ 12 ያስለመድናቸውን ጸሎቶች፣ አንዳንዶቹንም ያቋረጥናቸውን ጸሎቶች በርትተን ብንጸልይ ወደ እግዚአብሔር ይደርሳል። በዚህች ቀን የጸለይነውን ጸሎቶች ሊቀ መላኩ ቅዱስ ሚካኤል እንዲሁም ሊቀ መላኩ ቅዱስ ሩፋኤልና ቅዱሳን መላእክት ቅድመ እግዚአብሔር ያሳርጉልናል። በዚህችም ዕለት የእግዚአብሔር ምሕረትና ቸርነት